ረናል የሴክስ ወሬ ብላ ያው የሴት ታውቂያለሽ ብዙ ነገሮች እንዳለን ከፊትሽ ውጪ በመስታወት ረጅም ሰዓት የምታዩ የሰውነትሽ ክፍል የቱ ነው? ያው የሴት ታውቂያለሽ ብዙ ነገሮች እንዳለን እሺ ሆዴ አዎ ሆዴ ለምን እንትን ጨመረ አልጨመረም ወጣው እያልኩኝ በጣም አየዋለሁ። ያው ከአንዳንድ ነገሮች ጋር እያነጻጸርኩ Let's go. ሲቆም አጭር ሲቀመጥ ረጅም ምንድን ነው? ብላ ብላ ወዳጆች መሬት መንቀጥቀጥ በኢየሱስ ስም ረናል የሴክስ ወሬ ውጡ ሰው ላስወጣኩ ነው ሰው ሲጨምር ነው እግዚአብሔርን እኔ እዚህ ህዝብ ላይ መፈላሰፍ ደስ ይለኛል። እኔ አሁን 626 ሰው ትላንት ተደስቻለሁ አሪፍ ሴክስ ነው ያረኩት ብሎ የሴት ጓደኞችሽ ናቸው የሚነግሩሽ ወይስ የወንድ ጓደኞችሽ? በብዛት የወንዶቹ ትላንት ደስተኛ ነበርኩ ትላንት ቀጠቀጥኩ ምናምን ብለው ማን ነው በብዛት ሴክስ የሚያደርገው? የሴት ጓደኞችሽ ናቸው የወንድ ጓደኞችሽ? ወንዶቹ። ስለዚህ ጨዋ የሴት ፍሬንዶች ናሉሽ ማለት ነው። ጨዋ ባይሆንም ግን በቃ አሁን አንተ ጨዋ ባይሆን ግን አሁን በጠየቅኝ ጥያቄ ግን በጣም ቺት የሚያደርጉ ለኔ ብዬ ማስበው እንግዲህ አላውቅም። እንግዲህ ሜቢ ከሰማሁት ሊሆን ይችላል ልሳሳት እችላለሁ፣ ግን ወንዶች ናቸው ብዬ አስባለሁ። ወንድ ልጅ ቺት ለማድረግ ምንም ይዘው ነገር የለም። ምንም ቫይረስ በቃ የወንድ ልጅ በቃ ዝም ብሎ ስሙዝሊ ነው የሚሄደው የእሱ እድሜ ምንም ካልታመመ ወይ ምናምን በስተቀር ወደኋላ አይልም። ሴት ልጅ ግን በመውለድ ትንሽ ዝግዛግ ከቀጥ ካሉ ትንሽ ዝግዛግ ገብታ ልትመጣ ትችላለች ስትወልድ። ባለትዳር የሆነች ጓደኛ አለችሽ? ባለትዳር የሆነ ጓደኛ አለሽ ወይ? የወንድ ጓደኛ ወይ የሴት ጓደኛ? አዎ ሴክስ እንደሚያደርጉ ይነግሩሻል? አዎ። ማን ነው ስለ ሴክስ ኮምፕሌን የሚያቀርበው ብዙ ጊዜ ወንዱ ነው ሴቱ? በምን መልኩ ኮምፕሌን ነው? ባሌ ጊዜ እየሰጠኝ አይደለም፣ ሚስቴ ጊዜ እየሰጠችኝ አይደለም፣ ከኔ ጋር መተኛት አትፈልግም፣ ከኔ ጋር መተኛት አይፈልግም ምናምን ብለው ሴቷ ራስ ልትነግረኝ ይችላል። ወንዱ ብዙ ጊዜ እንደዛ አያወራም። ቢያንስ እንደዛ እንኳን ቢፈጠር ወንዱ ደጅ በቃ ሄዶ ይመጣሉ። ሴት ልጅ አሁን አታረግም ማለት አይደለም። ሙሉ ለሙሉ እንደዚህ ባለ ትዳር ሆና በባሏ ላይ የምትወሰልት ጥሩ ባልሰጧት እግዚአብሔር የማትወሰልት አለች ማለት አይደለም። ወስላታ ሞልቷል። ግን በብዛት ወንዶች አክሰሱ በደንብ አላቸው። ግን ሴቶች ናቸው ኮምፕሌን የሚያደርጉት ባሌ አልተኛም ከኔ ጋር ብለዋ። ለምን ያው ደጅ ምናምን ከወሰለተ ብዙ የቤቱ ላይ ትኩረት አያደርግም። አንቺ አሁን ብታገቢ ሴክስ ዴይሊ ነው የምታረጊ ወይስ እንዴት ነው? አንድ እስከወልድ ድረስ ይመስለኛል። ከወለድኩ በኋላ ግን ይደክመኛል ይመስለኛል። ከወለድሽ በኋላ እንዲሁም ይብስብሻል። ኖ በቃ ሲወለድ እኮ በቃ ይብሳል። ላይ የማታረግባቸው ጊዜያቶች አሉ። ልጆች ሲኖሩ ታይም በቃ የለም። ከ9 ወር ድረስ የሚያደርጉ እንዳሉ አታውቂም? እርጉዝ ሆነው 9 ወር 8 ወር ሆነው የሚያደርጉ እንዳሉ አታውቂም? እኮ አንድ ከመውለድ ይበል በዛ ድረስ እኮ ግን 8 ወር በኋላ ይደረጋል። እንዳይመከረም እኮ በሳይንሱ ከ8 ወር በኋላ ይደረጋል። የሚያደርጉ አሉ። ከ8 ወር በኋላ እኮ ለባልየው ነው ለባልየው ደጅ እንዳይሄድባት ከ8 ወር በኋላ ቀምሶ አስበው
ከ8 ወር በኋላ 1 ወር ነው ያለው አይደለ? 9 ወር ከ9 ወር በኋላ መውለጃዋ ነው። በዛች 1 ወሩን ከልክላው ሌላ ከለመደ በዛ መውለጃዋ ጊዜ ደርሷል። ትወልዳለች አታረግም። በለመደበት በዛው ይቀጥላል እሱ። ያቺን ጊዜ ለምን ይለምዳል? ሌላ ያው መታገስ የማይችለው እንዳለ አይደለ? ለምንድን መታገስ የማይችለው? አብዛኛው ወንድ እኮ ቺት ማድረግ የሚጀምረው ወይ ሚስቱ ስታረግዝ ምናምን ማድረግ ማችልበት ስትወልድ። ቺት የሚያደርገው አህያና የቺተር አስተሳሰብ ስላለው አህያ ስለሆነ አንድ ወንድ ሄዶች አሁን ለምሳሌ አግብቶ ሲንግል ሆኖ ቤት ከገባ ማድረግ እንደሚችል እያወቀው ለምን ቺት ያደርጋል? የአህያ አስተሳሰብ ቢኖር ራሱ በቃ ኦልሬዲ ቤት አለ እኮ። ግን ወንዶች ለቺቲንግ የሚዘጋጁበት ምክንያት ከቤቱ የሆነ ነገር ሲጎል በቃ እና ሲመስለኝ አይደለም፣ ውጪ ስለሚያስብ ነው። መጀመሪያ ቺተር ስለሆነ ነው ባሰጠው ሰላለ እንጂ ጎላ አይ ስልሽ ስላልሰጠችው ምናምን አይደለም። እርግጥ 2 ዓመት 3 ዓመት እምቢ ብላው ቢትኮል ቢያረግ እሺ፣ እምቢ ስላለችው ነው ይባላል። ገና ለገና እንዴ ከሱ እኮ ነው ያረገዘው። እሱ እኮ ነው ያስረገዛት እኮ። እሱ አስረግዟት ከሱ አርግዛ በህመም ምክንያት አንችልም ስላለችው 1 ወር ወይ 2 ወር ሌላ ጋር ሄደ ማለት ይሄ ሰውዬ ስላጣ አይደለም።